ከዛ ውስጥ እንደዚህ ቁጭ አረኳት። በቃ በ90 ዲግሪ ጋይስ ምን መሰላችሁ እዚህ ጋር ይታያል ተኝቷል ማለት ነው። እጄ ትንሽ ዛሬ በጣም ደብሮኛል፣ የምር በጣም ደብሮኛል። እንደ ዛሬ ራሱ ደብሮኛ አያውቅም ማለት እችላለሁ። ግን ሁሌ እንደደበረኝ አይደል ሁሌ እንደደበረኝ ነው። ግን አልመርጠውም እንጂ እየደበረኝም ቢሆን መደበርን አልመርጠውም። ሰው ትንሽ ምግብ ለራሴ ልስራና እንጆይ ለማድረግ ልሞክር እስኪ ትንሽ ፈታ ልበል። ሶ ጋይስ በዚህ አጋጣሚ ለማይስ ፋሚሊ አዲስ ሲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ማለት ነው ለስራ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ እያደረጋችሁ ቤተሰቦቻችን ተቀላቀሉን እላችኋለሁ። ጋይስ ካልተቀላቀላችሁን ምንም አይነት ስራ መስራት አንችልም። ቢኮዝ ብዙ ሰብስክራይብ ያስፈልገናል። ዩቲዩብ ሊዘጋብን ይችላል። በአሁኑ ቆይታዬ ዩቲዩብ ሊዘጋብን ይችላል። ስለዚህ አዲስ ገና ከዜሮ ከምጀምር ደግሞ እናንተ ለምን ከዜሮ ታስጀምሩኛላችሁ? ለምን የእውነት የደበረኝ ደግሞ አንደኛ ምክንያት ይሄ ነው። ለምን ከዜሮ ታስጀምሩኛላችሁ እያላችሁልኝ ያ አምራይት አማርኛ ስለሚጠፋብኝ ነው። ኢትስ ማይ ሰከንድ ላንጉዌጅ ለዛ ነው። አማርኛ ብዙ አይቀናኝም ነው ያለች አክብረት። ለዛ ነው ስለማይቀናኝ ነው። ሶ ዩ ኖ ጋይስ ምግብ ለራሴ እሰራለሁ። ትንሽ ራሴንም ጥብ ልበልና ፏፏ ለማለት እሞክራለሁ። ግን ፋሚሊ የእውነት ሰብስክራይብ ለምንድን ነው የማታደርጉት? ልዘጋብኝ እኮ ነው የኔ ዩቲዩብ። ሶ ሰብስክራይብ አድርጉ። አሮስቶ ነገር ነው ያማረኝ። ገብታችኋል? አሮስቶ መለስ ያለች የዶሮ አሮስቶ ሳይሆን በቃ የአጥንት አሮስቶ ነው ያማረኝ። ሰማላ ፍሬንድ፣ ሰማላ ቤተሰብ። ሉክ ማይ ቦርጭ እየጠፋ ነው። ቦርጭ እየጠፋ ነው። ስወልድ 74 ኪሎ ነበርኩኝ። አሁን ግን የሆነው 76 ኪሎ ነበርኩኝ። አሁን ግን ስንት በሆን ጥሩ ነው ጋይስ? ገምቱ እስኪ። ኪሎን ገምቶ ሊያገኘ ለትክክለኛ ሰው አወርዳለሁ። የምሬን ነው። በጣም ነው የቀነስኩት። በሚገርም ሁኔታ ቀንሻለሁ። ኪሎ ሰው 50 ፒ ጂነ ጥብጥብ እናድርጋት። ትንሽ ዘይት እና ጮማ ስለሌለው ዘይት ላድርግበት። ሚኒ በርበሬ ነጭ ሽንኩርትና ቀይ ሽንኩርት ፋይናሊ ምን ሊሆን ይችላል? ቀይጥዬ ሚት የቀረችኝ ጨረስኳት። በደንብ ሚክስ ላድርገው። አልተመቸኝም ሚክስ አደራረጊ። በረዶ ውስጥ ስለነበረ ደግሞ በጣም ነው እጅን የሚበላው። ጌታ ሆይ
ትንሽ ካሮት እጨምራለሁ። ካሮት ትንሽ እጨምራለሁ። አንድ ካሮት አረግበታለሁ። ትበቃኛለች። ያ ይዳነበው እናስገባለን እና ትንሽ ራሴን ላስደስት ብዬ ለራሴ ትንሽ ምግብ ልስራ ብዬ ነው እንጂ ደብሮኛል። ያምር እንደ ዛሬ ራሱ ደብሮኛ አያውቅም። ኦ ማይ ጎድነስ እንደዚህ ለካ ሰው ይደብራል። መከፋት አለ። ጌታ ሆይ በጣም ነው የደበረኝ፣ ግን በቃ ህይወት ይቀጥላል። ታስራው ላውጣ። ጌታ ሆይ ማን እንደዚህ ያስገባው? ምድር ላይ ግን ከባድ ነገር ጋይስ፣ ከማያውቁት ሰው ጋር ካለመዱት ሰው ጋር መኖር በጣም ከባድ ነው። በእርግጥ አዲስ ሰው የትም ይለመዳል፣ ግን የማይለመዱ አካላቶች ደግሞ አሉ። እስከዛ ትንሽ ውሃ ላይ አያቻ የልጄ መጫወቻ ውሃው ሞቅ እስኪልኝ ደግሞ ውሃው ሞቅ ብሎ እንትን እስኪልኝ ራሴ አዘገጃጀዋለሁ። አሳያችሁ መሰለኝ ሳዘገጃጅ። በመሀል ደግሞ የተረሱ ሰዎች አሉ። ወደ እነሱ እንሄዳለን። ተኝተዋል፣ አልተነሱም። ተኝተዋል፣ አልተነሱም። ወደ እራሳችን እንመለሳለን ማለት ነው። እቃዎችን አወጣጥቻቸው መጣሁ። ለጥርሴ ለግሪና ያ ሳሙናና ብሩሽ ወሰድኩኝ። ሳንናገር እንወጣለን። ቀጥ ብለን እንወጣለን። አያችኋት? ትታያለች። ይሁን እሺ፣ ብዙ ሳይፈላ አምጪ። አዎ ዴድ ስኪን ትጠላላችሁ ጋይስ? በዚህ ደረጃ ከሰው ቆዳ ዴድ ስኪን ይነሳል ብዬ አላሰብም ነበር። እውነት ለካ ሆርሞን መለወጥ የሚባል ብዙ ነገር ነው የሚያመጣው።
ጸባይም ብቻ አይደለም እሺ፣ ሆርሞን ሲቀየር የሚመጣ ሰው ደግሞ ፎከስ አድርገው ጸባይ ብቻ የሚቀየር ነው የሚመስለው። ጸባይ ብቻ አይደለም የሚቀየረው። ኦኬ ተረድታችሁ ያለ አገያችሁ። ጸባይ ብቻ አይደለም ሆርሞን ሲቀየር የሚመጣ ለውጥ። ያ ሆርሞን ሲቀየር የሚመጣ ለውጥ ጸባይ ብቻ አይደለም፣ ወይ ደግሞ መሳቅና መኮሳተር ብቻ አይደለም። ብዙ ሰውነት ለምሳሌ እቺ ጥርሴ ፍንጭቴ በስተርጅና ይወጣችልኝ እውነቴን ነው፣ ከእርግዝና ጋር ያመጣ ኬዝ ነው። ግን ላይክ ሲታይ ምንም አይመስልም። ሶ ቢ ሬዲ ከመውለዳችሁ በፊት ምንም አይነት ለውጥ ቢመጣ ለመቀበል ሬዲ ሆኖ እሺ። ኖርማል ነው። ቀለል አድርጋችሁ ለፉት እና እግሬም በጣም ዴድ ስኪን የእውነት በዚህ ደረጃ ዴድ ስኪን ከእግር ይወጣል ብዬ ጠብቄ ማላቅም ነበር። በጣም ነው በቃ ጌታ ሆይ እንዴት እንደሚሻክር ደግሞ ልነግራችሁ አልችልም። 10 ቫዝሊን ራሱ ቢጨርስ የሚለሰልስ አይመስለኝም። ግን በቃ መራመድ መሄድ ሲጀምር አይ ቲንክ ይለቃል በራሱ ጊዜ ብዬ አስባለሁ። በሙቀት ምናምን የሚለቀኝ ይመስለኛል። ግን አሁን ባለውበት እግዚአብሔር ብቻ ይሆነኝ እላችኋለሁ። እና ውሏችንንም ላሳያችሁ ብዬ ነው ትንሽ በትንሹ። ግን ጋይስ ለምንድን ነው ሰብስክራይብ የማታደርጉት? ዛሬ ፎከሴ ሙሉ በሙሉ ሰብስክራይብ ላይ ሆኖ ቢካዝ የኔ ዩቲዩብ ልዘጋ ነው። የእውነት ብዘጋ አይደብራችሁም እንዴ? አይደብራችሁም? እኔ ለዛ ነው የደበረኝ። ኤኒዌይ በነዚህ ደግሞ ትንሽ እግሬን ዘብዘፍ ካረኩኝ ደግሞ በኋላ በነዚህ ደግሞ አፌን ለቅለቅ እለዋለሁ። እና ቤት ከመሆን ውስጥ የሚወደው ፓርት ደግሞ አንደኛ ነገር የሚወደው ስኪን ኬር ሳረክ ላይክ በቃ ሰልፍ ኬር፣ የምን ስኪን ኬር ብቻ ነው ሰልፍ ኬር ሳረክ በጣም ነው ደስ የሚለኝ። ቤት ከመዋል ውስጥ የሚወደው ፓርት አንደኛ ይሄ ነው። ሁለተኛ ደግሞ ከልጆቼ ጋር ማሳልፈው ኳሊቲ ታይም እወደዋለሁ በጣም።
አድርጌው ነው። ሉክ ፋይናሊ ኤቭሪቲንግ ኢዝ ሬዲ። እንደዚህ ሶ አብረን ደግሞ እንብላ እስኪ። እየበላን እናውራ። እየበሉ እኮ አይወራም። ኤኒዌይ አንድ ጉርሻ ላጉርሳችሁና እንለያይ መሰለኝ። ይጣፍጣል። እጄ እንዴት ናፍቆኝ እንደነበረ የምር ጣፍጦኛል። ኦልሞስት ባንዴ ጨረስኩኝ። እቺ ብቻ አንድ ጉርሻ ብቻ ናት የቀረችው። ለካ ለየራስ እጅም እንደዚህ ይናፈቅ እንዴ! ራሱ እንደዚህ በልቼ እንኳን የሚገፋኝ አይመስለኝ። ዶክተር ባለፈው ምን ቢለኝ ጥሩ ነው፣ ጥርስሽ በደንብ እስኪበላ እስክድን አጥንት እንዳበይ። ለዛ ነው አጥንት የማልበላው እንጂ በፊት ቁርጥምጥም ማለት ነበር የምጥለው። ጀምር ጅብ ራሱ ለይቶ እሷ ናት የበላቸው አልበላም እስኪል ድረስ ነው ምግጣው። Go back. እንዳይከፋኝ ሁላችሁም ደግሞ ሰብስክራይብ አድርጉ። የምር ይሄ ሁሉ ጊዜ ለፍቼበት ወርኒንግ ታይም ላይ ነው ያለሁት። ደግሞ ቲክቶክ አልወድም። እኔ የምር ቲክቶክ አልወድም። በዛ ብሄድ አምሹር ቶሎ ቫይራል እንደማወጣ፣ ግን እኔ ቲክቶክ አልወድም፣ ደስ አይለኝ። አገኛችሁ አይደል? በጣም የሚያቃጥል ዳጣ፣ በጣም ነው የሚያቃጥለው። የሀገሬ ነው ዳጣ ነው። ሰው አብረን እንሞክር።
በጣም ነው የሚያቀርበው።